ታላቁ የኢትዮጵያ ህዳሴ ግድብ በይፋ ተመረቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ መርቀው ከፍተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያውያን ህብረ ብሔራዊነት መገለጫ የሆነውን ታላቁ የኢትዮጵያ ህዳሴ ግድብ በዛሬው ዕለት መረቁ። የኢትዮጵያውያን የዘመናት ቁጭት የነበረው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የምርቃት ስነ ስርዓት በጉባ ተካሄደ። በምረቃ ስነ ስርዓቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ሻገር የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ ከፍተኛ አመራሮች ተገኝተዋል። እንዲሁም የኬንያ ፕሬዝዳንት ዊሊያም ሩቶ፣ የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌና ሌሎችም የአፍሪካ ሀገራት መሪዎች ተገኝተዋል። በተጨማሪም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፈራህ፣ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የክልሉ ርዕሳን ማስተዳደሮችና ሚኒስትሮችም ታድመዋል። አልሐምዱሊላህ በድጋሜ ታላቁ የኢትዮጵያ ህዳሴ ግድብ በይፋ ተመርቋል።